ሰላም ጤና ይስጥልኝ ውድ የኢትዮ ትሬዲንግ ከስተምስ ቻናል ቤተሰቦች፣ በዛሬው ቪዲዮአችን ስለ ሲንግል ዊንዶ ፕራክቲካል እየሞላን የምንመለከት ይሆናል። በዚህ ቪዲዮ የምንመለከተው እንዴት አድርገን ኢንሹራንስን ሪኩዌስት እንደምንጠይቅና አፕሩቫል አግኝተን ወደ ቀጣይ ስቴፕ ለመሄድ ያለውን ፕሮሰስ እናያለን ማለት ነው። ስለዚህ እዚህ ጋር ኦልሬዲ ዳውንሎድ የተደረገ የሲንግል ዊንዶ ሲስተም አለ። እሱ ላይ እንገባለን። በድርጅታችሁ ወይንም በግለሰብ ስም ሲንግል ዊንዶ ላይ አካውንት ካለ እሱን ከፍተን ሎጊን ማለት ነው የሚጠበቅብን። ይሄ የሲንግል ዊንዶ ዋና የፊት ለፊቱ ገጽ ወይንም ኢንተርፌሱ ነው። ስለዚህ እዚህ ጋር ዩዘር ኔም አለን፣ ፓስወርድ አለን። እሱን ሎጊን ብለን መግባት ነው የመጀመሪያው ስቴፕ ማለት ነው። ስለዚህ ሎጊን እንላለን። ሎጊን ካልን በኋላ የምናገኘው ኢንተርፌስ እንደዚህ ነው። እዚህ ኤልፒሲዮ አፕሊኬሽን ላይ ከዚህ በፊት ሪኩዌስት ያደረግነው ለባንክ ሊሆን ይችላል፣ ለተለያዩ መንግስት ድርጅቶች ሪኩዌስት ያደረግናቸው ሊስት ነው የሚያወጣልን እና እኛ የምንፈልገው ከዚህ ከላይ ካሉት ኦፕሽኖች ውስጥ ነው የምንመርጠው። ከነዚህም የምንመርጠው ቢዝነስ የሚለው ነው። ቢዝነስ የሚለው ውስጥ ነው ማንኛውንም ኢንሹራንስ ፕሮሰስ ለማድረግ ወይንም ኤልሲም ፎሬን ከረንሲም አፕሩቭ ለማስደረግ የተለያዩ ድርጅቶች ለመጠየቅ ያለው ኦፕሽን የምንጠቀመው ቢዝነስ የምትለዋ ነው። ስለዚህ ወደዛ እንገባለን ማለት ነው። እሱን ስንጫነው ኤልፒሲዮ አፕሊኬሽን ኖቲፊኬሽን የተለያዩ አማራጮች ያመጣልናል። እኛ ፐርፐዛችን ወይንም አሁን እየፈለግነው ኢንሹራንስ አፕላይ እንዴት እንደሚደረግ ለማየት ነው። ስለዚህ ኤልፒሲዮ አፕሊኬሽን የሚለውን እንጫናለን። የመጀመሪያውን ኦፕሽን ኤልፒሲዮ አፕሊኬሽን። እሱን ከተጫነ በኋላ የራሱ ድሮፕ ዳውን አሉት፣ የራሱ አማራጮች ያመጣል። የመጀመሪያው ሰሚሽን ነው። ሰሚሽን ላይ እንደ አዲስ ሪኩዌስት ለማድረግ ነው፣ አዲስ ሪኩዌስት የምናቀርብበት ነው። ማይ አፕሊኬሽን ደግሞ የተለያዩ ከዚህ በፊት ሪኩዌስት ያደረግናቸው አፕሊኬሽን ስታተሳቸውን የያዘ ዝርዝር የምናወጣበት ነው። ስለዚህ እኛ አዲስ ሪኩዌስት እያደረገን ስለሆነ ሰሚሽን የሚለውን እንጫናለን ማለት ነው። ሰሚሽን የሚለውን ከተጫነ በኋላ እዚህ ላይ በጣም ብዙ አማራጮች ያመጣልናል። ባንኮች አሉ፣ ኢንሹራንሶች አሉ፣ ሚኒስትሪ ኦፍ ትሬድ ኤንድ ሪጂናል ኢንቴግሬሽን አለ፣ ኢትዮጵያን ኮሚኒኬሽን አውቶሪቲ አለ። እነዚህ የየራሳቸው ፍቃድ የምናወጣባቸው ናቸው። ለምሳሌ ባንክ ላይ ፎሬን ከረንሲ ሪኩዌስት ለማድረግ ኢምፖርት ፐርሚት ለመጠየቅ ከባንኮች ላይ ነው የምንወስደው። ስለዚህ እነሱን እየተጫን ፕሮሰሱን ስቴፕ ባይ ስቴፕ መሙላት ይኖርብናል ማለት ነው። ኢንሹራንስ ላይ ደግሞ አፕሊኬሽን ፎር ማሪን ካርጎ ኢንሹራንስ አለ፣ አፕሊኬሽን ፎር ከስተምስ ቦንድ አለ። ከዚህ ውስጥ የምንፈልገውን አፕሊኬሽን ፕሮሰስ እናደርጋለን ማለት ነው። ሚኒስትሪ ኦፍ ትሬድ ኤንድ ሪጂናል ኢንቴግሬሽን ላይ አፕሊኬሽን ፍሮም ዱቲ ድሮባክ አለ። እነዚህ በአብዛኛው ስለ ኤክስፖርት ለሚያደርጉ ድርጅቶች የሚጠቅሙ ፈቃዶች ናቸው ማለት ነው። እዚህ ላይ የምንሞላቸው ኤክስፖርት ለሚደረጉ ናቸው በአብዛኛው። እና አፕሊኬሽን ፎርም ፎር ኢምፖርት ሪሊዝ ፐርሚትም በተለይ ከቀረጥ ነፃ ምናምን ከሆነ እዚህ ላይ አፕላይ ማድረግ እንችላለን። ኢትዮጵያን ኮሚኒኬሽን አውቶሪቲ አለ። እዚህ ላይ ደግሞ ከቴሌኮሙኒኬሽን ጋር የተያያዙ እቃዎችን የምናስገባ ከሆነ የኢትዮጵያን ኮሚኒኬሽን አውቶሪቲ ፍቃድ ያስፈልገናል ማለት ነው። ኢትዮጵያን ኮንፎርሚቲ አሴስመንት አለ፣ ኢትዮጵያን ቻምበር ኦፍ ኮመርስ አለ። እነዚህ ደግሞ ኤክስፖርት ስናደርግ ሰርቲፊኬት ኦፍ ኦሪጂን ለማግኘት የምንጠቀምባቸው ናቸው። ኢትዮጵያን ኮፊ ኤንድ ቲ አውቶሪቲ ኮፊ ኦር ቲ ኤክስፖርት ስናደርግ ወይንም ሴልስ ኮንትራክት አግሪመንት ስንፈልግ የምንጠይቀው ሪኩዌስት የምናደርገውና አፕሩቫሉን እዚሁ ሲንግል ዊንዶ ሲስተም ላይ ነው የምናገኘው። እዚህ የቡናና ሻይ ስንፈልግ ኢትዮጵያን ኮፊ ኤንድ ቲ አውቶሪቲ ላይ ክሊክ አድርገን ስቴፕ ባይ ስቴፕ ፕሮሰሱን ተጠቅመን አፕሩቫል እናገኛለን ማለት ነው። ይሄ ኤክስፖርት ለማድረግ ግዴታ ማቅረብ ያለብን አፕሩቫል ነው የምንጠየቀው። እዚህ ሲስተም ላይ በአብዛኛው የብዙ የመንግስት ድርጅቶች አሉ። በዚህ በአንድ መስኮት ላይ የሁሉንም ድርጅቶች ፕሮሰስ እናገኛለን። በቀላሉ ኦንላይን ነው የሚሞላው ማለት ነው። ሌላ ኢትዮጵያን ሚዲያ አውቶሪቲ አለ፣ ኢትዮጵያን ቴክኖሎጂ አውቶሪቲ አለ፣ ኢትዮጵያን ፉድ ኤንድ ድረግ አውቶሪቲ መድኃኒትና ምግብ ስናስመጣ የኤፍዲ ፍቃድ ስለሚያስፈልገን እዚህ ላይ አፕላይ እናደርጋለን ማለት ነው። ኔትወርክ ወይንም ኢንፎርሜሽን በተጨማሪ ኢንፎርሜሽን ኔትወርክ ሴኩሪቲ አድሚኒስትሬሽን አለ። ከኢንሳ ጋር የተያያዙ የሴኩሪቲ እቃዎች ስናስገባ የኢንሳ ፍቃድ ያስፈልገናል። ኢትዮጵያን አግሪካልቸራል አውቶሪቲ አለ። እነዚህ ደግሞ የተለያዩ ፕላንቶችን፣ እንስሳቶችን ከውጭ ኢምፖርት ወይንም ኤክስፖርት ስናደርግ የኢትዮጵያን አግሪካልቸራል አውቶሪቲ ፍቃድ ያስፈልገናል። መጀመሪያ ፕሪም ያስፈልገናል። ፕሪ ኢምፖርት ፐርሚት እናስፈቅዳለን። ከኤክስፖርት ሪሊዝ ፐርሚትም ኤክስፖርት ሪሊዝ ፐርሚት እናስፈቅዳለን ማለት ነው። ሚኒስትሪ ኦፍ ማይንስ አለ እዚህ ጋር። ሚኒስትሪ ኦፍ ማይንስ ላይ ደግሞ የተለያዩ ማዕድናት ኢምፖርት ወር ኤክስፖርት ስናደርግ
የሚኒስትሪ ኦፍ ማይንስ ፍቃድ እንጠየቃለን። እሱንም ስቴፕ ባይ ስቴፕ እዚህ ፕሮሰስ ላይ መሙላት ይኖርብናል ማለት ነው። ስለዚህ እኛ የምንፈልገው ኢንሹራንስ ኤልሲ ፕሮሰስ ለማድረግ የመጀመሪያው ስቴፕ ኢንሹራንስ አዘጋጅቶ አፕሩቭ አስደርጎ ቀጣዩ ስቴፕ ላይ አታች መደረግ ያለበት ሪኳየርመንት ስለሆነ ኢንሹራንስ እንዴት እንደምንሞላ ነው የምናየው። ስለዚህ ኢንሹራንስ እንዴት እንደምንሞላ ለማየት መጀመሪያ አፕሊኬሽን ፎርም ማሪን ካርጎ ኢንሹራንስ የምትለውን 7 ቁጥር ላይ ያለችዋን ማለት ነው እሷን እንጫናለን። እሷን ከተጫነ በኋላ አፕሊኬሽን ፎርም ማሪን ካርጎ ኢንሹራንስ የሚለው ኢንተርፌስ የሚሞላው ይመጣል። በአጠቃላይ እዚህ ላይ ነው የምንሞላው ማለት ነው። ስለዚህ ፐርፐዛችን ኒው ከሆነ ኒው፣ ኤክስቴንድ ከሆነ ወይንም ከዚህ በፊት ሞልተን ከነበረና ኢንሹራንስ ፔሪዱን ለማራዘም ከፈለግን ኤክስቴንድ እንጠቀማለን። በዚህ ኬዝ ግን ኒው ኢንሹራንስ አፕላይ እያደረግን እንደሆነ አስበን ፕሮሰሱን እናያለን ማለት ነው። አፕሊኬሽን ታይፓችን ኢምፖርት ኦር ኤክስፖርት ሊሆን ይችላል። እንደ ፐርፐዛችን እንመርጣለን። ስለዚህ ኢምፖርትን መርጠን እናያለን። ቀጣይ ሚንስ ኦፍ ቮያግ ደግሞ በምን አይነት መንገድ እቃችን እንደሚመጣ የምንለይበት ነው። የተለያዩ አማራጮች አሉ። በሬል ትራንስፖርት ነው፣ በሮድ ትራንስፖርት ነው፣ በፖስታል ነው። እንደ እቃችን በምን አይነት ዌይ ተጭኖ እንደሚመጣ እናያለን። በእኛ ኬዝ ለምሳሌ በኢትዮጵያ ሺፒንግ ላይን በኩል ከሆነ ለምሳሌ ከቻይና የመጣ እያስመጣን ቢሆን በኢትዮጵያ ሺፒንግ ላይን በኩል ተጠቅመን የምናስመጣ ከሆነ እሱን እንመርጣለን። አዘር ኤርላይንስ ይቻላል፣ ሌሎች ሺፒንግ ላይኖችን መጠቀም ይቻላል። ብቻ ከዚህ ከድሮፕ ዳውን ውስጥ የኛ እቃችንን ልናመጣበት ያሰብነው መንገድ ይኖራል። እዚህ ውስጥ እሱን እንመርጣለን ማለት ነው። ስለዚህ በዚህ ኬስ በኢትዮጵያ ሺፒንግ ላይን በኩል ነው የምናመጣው እና እሱን ክሊክ እናደርጋለን። እዚህ ጋር ኦልሬዲ ቲን ነምበር ይኖራል፣ የድርጅቱ ቲን ነምበር አውቶማቲካሊ ነው እሱ ኢንሰርት የሚሆነው፣ ምንም ማስገባት አይጠበቅብንም። ላይሰንስ ደግሞ ይኖረናል። የኢምፖርት ላይሰንስ ለምሳሌ ምን እቃ ልናስመጣ እንደሆነ የሚገልጽ ላይሰንስ። ይሄ አካውንት ዩዘር ኔም ኤንድ ፓስወርድ ሲሰጠን ኦልሬዲ አታች ይደረጋሉ፣ ወይንም ያሉ ላይሰንሶች ያሉን የላይሰንስ ሊስቶች ይመዘገባሉ፣ ተመዝግበው ነው የሚሰጡን። ስለዚህ ከሱ ውስጥ የምናመጣውን እቃ የትኛውን ላይሰንስ ነው የሚጠቀሙ የሚለውን ቼክ አድርገን እሱን ላይሰንስ እንመርጣለን። በኋላ ኤልሲ ፕሮሰስ የምናደርገው የትኛው ባንክ ላይ ነው የሚለውን ይጠይቀናል። ባንካችን ኮኦፐሬቲቭ ሊሆን ይችላል፣ ንግድ ባንክ ሊሆን ይችላል፣ አዋሽ ባንክ ሊሆን ይችላል። እንደ የስምምነታችን ወይንም እንደ ከስተመር እንደሆነበት ባንክ እንመርጣለን። ስለዚህ ለምሳሌ አምሃራ ባንክ አለ፣ አባይ ባንክ አለ። እዚህ ጋር የባንክ ሊስቶች አሉ። ከዛ ውስጥ የኛም ባንክ እንመርጣለን። ለምሳሌ ንግድ ባንክ ብለን እንምረጥ። እዚህ ጋር ሲቢኢ አለ። እሷ ላይ በአብሪቬሽን የተቀመጡት ነው ክሊክ የምናደርገው። እሱን ክሊክ እናደርጋለን። ኮመርሻል ባንክ ኦፍ ኢትዮጵያ እንመርጣለን። ከዛ በኋላ ብራንች የትኛው ብራንች ነው? ኮመርሻል ባንክ ኦፍ ኢትዮጵያ ሙሉ ሀገሪቷ ውስጥ አለ ማለት ይቻላል። ሰው እኛ ፕሮሰስ እያደረግንበት ያለው ብራንች የትኛው ነው የሚለውን ሰርች ምልክቷን ተጭነን ድሮፕ ዳውን ያመጣልናል፣ የብራንቾች ማለት ነው። ከዛ ውስጥ እንመርጣለን። ለምሳሌ እዚህ ጋር አቦምሳ፣ አዲስ አበባ ብራንች፣ አያት አደባባይ፣ አየር አምባ የተለያዩ የሲቢኢ ብራንቾች አሉ። የኛን እንመርጣለን ማለት ነው። ከዛ ውስጥ ለምሳሌ አሉላ አባ ነጋ ብራንችን እንምረጥ፣ በእኛ ኬዝ እሱ ቢሆን። ከዛ ደግሞ ኢንሹረር አለ ወይንም ኢንሹራንስ ፕሮሰስ እያደረግን ያለነው የት ኢንሹራንስ ነው? ብዙ ኢንሹራንሶች አሉ። ከነሱ ውስጥ የት ኢንሹራንስ፣ አዋሽ ኢንሹራንስ ነው የገባነው፣ መድን ኢንሹራንስ ነው፣ የትኛው ኢንሹራንስ እንደገባን ኦልሬዲ ከድርጅት ስንሆን አግሪመንት ስላለን ኦር ኮሚኒኬሽን ስለሚኖረን ባለን ኢንፎርሜሽን መሰረት ኢንሹራንስ ድርጅት እንመርጣለን። ለምሳሌ እዚህ ጋር አባይ ኢንሹራንስ አለ፣ አፍሪካ ኢንሹራንስ አለ፣ አዋሽ ኢንሹራንስ አለ፣ ብርሃን ኢንሹራንስ አለ። የተለያዩ ኢንሹራንስ ሊስቶች አሉ። ስለዚህ ከአብሪቬሽን ውስጥ ክሊክ መደረግ የሚችለው አብሪቬሽን ፓርቱ ነው። ስለዚህ ለምሳሌ አዋሽ ኢንሹራንስ ካምፓኒ ቢሆን እሱን ክሊክ አድርገን ስንመጣ ይሞላዋል ማለት ነው። ሲስተማችን ራሱ እየሞላው፣ እኛ ክሊክ ማድረግ ነው የሚጠበቅብን። ትክክለኛውን ኢንፎርሜሽን እየመረጥን ልክ ፕሮፎርማችን ላይ ባለው መሰረት ወይንም በተነጋገርነው መሰረት እንመርጣለን ማለት ነው። ብራንችም ልክ እንደ ንግድ ባንክ ብራንች እንደመረጥ ነው ሁሉ የአዋሽ ኢንሹራንስ ካምፓኒን ከመረጥን የሱ ብራንቾች ይመጣሉ ማለት ነው። ስለዚህ አዳማ ብራንች ለምሳሌ ቢሆን አዳማ ብራንች እንመርጣለን። ከዛ ቮያግ ፍሮም አለ፣ ቮያግ ቱ አለ። ከየት ነው የተነሳው ይሄ እቃ የት ነው የሚመጣው የሚለው ሰርች ምልክቷን ተጭነን ከዛ ውስጥ እንመርጣለን ማለት ነው። ለምሳሌ ከቻይና ከሆነ እዚህ ኮርኔም ላይ ቻይና ብለን ሰርች ማድረግ እንችላለን እቃችን። ስለዚህ የቻይናን ፖርቶች ያመጣልናል ማለት ነው። ከየትኛው ፖርት ከቻይና ከየትኛው ፖርት ላይ ነው እየመጣ ያለው የሚለውን እሱን እንመርጣለን። ይህም ፕሮፎርማችን ላይ እናገኛለን። ወይንም ከሰፕላየራችን ጋር ኮሚኒኬት ባደረግንበት ወቅት ከየትኛው እንደሚጭን ስለምናውቅ
ከሱ ላይ መርጠን እናስገባለን ማለት ነው። ቫያክቱ ደግሞ ወደ ኢትዮጵያ ነው እያስመጣን ያለነው። ስለዚህ ፋይናል ዴስቲኔሽኑ ኢትዮጵያ ነው። ስለዚህ እኛ እቃችን የት እንዲመጣ ወይንም የትኛው ፖርት ላይ ዴስቲኔሽኑ እንዲሆን በምንፈልገው መሰረት ካሉት አማራጮች ውስጥ እንመርጣለን። አዲስ አበባ አለ እዚህ ጋር ክሊክ እናደርጋለን ማለት ነው። ስለዚህ ከየት ተነስቶ ከቻይና ተነስቶ ወደ ኢትዮጵያ አዲስ አበባ እንደሚገባ እዚህ ላይ ኢንሹራንሱ ላይ ገልጸናል ማለት ነው። ስለዚህ ፕሮፎርማ ቀጣዩ ደግሞ ኢንቮይስ ታይፕ ነው። ምክንያቱም ይሄን ገና እቃውን ልንገዛ ከፕሮሰስ እያደረግን ስለሆነ የሚኖረን ኦብቪየስሊ ፕሮፎርማ ነው። ኮሜርሻል የሚኖረን እቃው ተገዝቶ ሺፕ ተደርጎ ከዛ በኋላ ከስተመሩ ለኛ ኮሜርሻል ኢንቮይስ የሚልክልን ነው። አሁን ላይ ፕሮፎርማ ነው የሚኖረን። ስለዚህ ፕሮፎርማ እንመርጣለን። ከዛ በኋላ ፕሮፎርማ ኢንቮይስ ይኖረዋል። ለምሳሌ 1 2 3 4 5 ብለን ፕሮፎርማ ኢንቮይስ ነምበሩ ያው ከፕሮፎርማ ላይ የምናገኘው እሱን እናስገባለን። ዴት ኦፍ ኮርስ ይኖረዋል። በዛሬ ቀን ልጠቀምና የዛሬውን ቀን ሰሌክት እናደርጋለን ማለት ነው። ተርምስ ኦፍ ዴሊቨሪ ብዙ ናቸው። እዚህ ጋር ተርምስ ኦፍ ዴሊቨሪ ማለት በምን አይነት ወይ ነው ክፍያ የሚከፈለው፣ ሪስኩ የት ጋር ነው ትራንስፈር የሚደረገው ከሰፕላየር ወደ ከስተመሩ የሚለው ነው። በኢትዮጵያዊ ኬዝ ብዙ ጊዜ የምንጠቀመው ፎርድ ስለሆነ ፍሪ ኦን ቦርድ እሱን እንመርጣለን። ሌላ ጊዜ ግን እዚህ ጋር የተደረደሩትን አንድ በአንድ የሚያብራራ ቪዲዮ ተርምስ ኦፍ ዴሊቨሪ ምን አይነት እንደሆኑ ምን ማለት እንደሆኑ በግልጽ የሚያብራራ ቪዲዮ ስራላችኋለሁ። ለአሁኑ ፍሪ ኦን ቦርድ ስለሆነ ኢትዮጵያ በአብዛኛው የምትጠቀመው እሱን ሰሌክት እናደርጋለን። ከዛ ከረንሲ ታይፕ እንመርጣለን። ዩኤስዲ ከሆነ ዩኤስዲ፣ ዩሮ ከሆነ ዩሮ ከዩሮፕ የምናመጣ ከሆነ ኬስ ከቻይና ምናምን የምናመጣ ከሆነ ደግሞ ኦፍኮርስ ዩኤስዲ እንጠቀማለን ማለት ነው። እዚህ ጋር ሰርች ማድረግ እንችላለን። ከፈለግን እዚህ ጋር ሰርች ማድረግ እንችላለን። ከዚህ ውስጥ መምረጥ እንችላለን። ለምሳሌ ዩኤስዲ ከሆነ እዚህ ጋር ዩኤስዲ ካፕስ ሎክ አድርገን ዩኤስዲ ሰርች ማድረግ እንችላለን እና ያመጣልናል ማለት ነው። ስለዚህ ከረንሲ ኮዳችን ዩኤስዲ መረጥ ነው። ቶታል ኢንቮይስ አማውንታችን ፕሮፎርማው ላይ ያለው የተገለጸው አማውንት ምን ያህል ነው የሚለው ለምሳሌ $100,000 ቢሆን የምናስመጣው እቃ እዚህ ጋር አውቶማቲካሊ በዛሬው ሬት ያባዛውና ወደ ብር ቀይሮ ያስቀምጥልናል ማለት ነው። ኮንቲንጀንሲ ደግሞ 10% እኛ ከቨር ማድረግ አለብን ኢንኬዝ ኦፍ እቃው ዳሜጅ ቢኖረው ምናምን ማለት ነው። ስለዚህ ኮንቲንጀንሲ ላይ 10% ቋሚ ነው፣ ህግ ነው። 10% እንሞላለን። ሌላ ተጨማሪ የምንከፍለው ወይንም እንከፍል የተጠየቅነው ብር ካለ ከ100,000 በተጨማሪ ምንከፍለው ክፍያ ካለ እዚህ ጋር እንመርጣለን። ለክ ፕሮፎርማችን ላይ ባለው በተጻፈው መሰረት ማለት ነው። ከሌለ ደግሞ 0.0 አድርገን እናልፈዋለን። ስለዚህ እዛ ጋር ኮስታችን 100,000 ነው ብለናል። የኢንቮይስ ኮስታችን መልሰን 100,000 እንጽፋለን። አዘር ኮስት ደግሞ ኢንኬስ ካለብን እንጽፋለን። ከሌለ ደግሞ 0.0 እናደርጋለን። ይሄን ሁሉ ኢንፎርሜሽን የምናገኘው ከፕሮፎርማችን ላይ ነው። ኢንቮይስ ኢንፎርሜሽን የምናገኘው እጃችን ላይ ካለው ልንሞላ ካዘጋጀነው ፕሮፎርማ ኢንቮይስ ላይ ነው ማለት ነው። ቀጣይ ኤችኤስ ኮድ። ኤችኤስ ኮድ እንደሚታወቀው ሁሉም እቃ የራሱ የሆነ ኤችኤስ ኮድ አለው። ትክክለኛ ኤችኤስ ኮድ ለምናመጣው እቃ መርጠን ማስገባት አለብን ማለት ነው። ኤችኤስ ኮድ ካወቅ ነው እዚህ ጋር ጽፈን ሰርች ማድረግ እንችላለን። ካልሆነ ደግሞ ከዚህ ጋር የምናመጣውን እቃ መርጠን እናገኛለን ማለት ነው ከተዘረዘሩት ውስጥ። ለምሳሌ ከዚህ ውስጥ ጎዝ ፍየሎች በህይወት ያሉ ፍየሎች የምናመጣ ከሆነ ይሄ ኤችኤስ ኮድ ነው መጠቀም ያለብን። እንደየምናመጣው እቃ የምንፈልገውን ኤችኤስ ኮድ ከዚህ ውስጥ ሊስት አውት አድርገን እናገኛለን። ጉግል ላይ ሰርች ማድረግ እንችላለን። ብቻ አኩሬት የሆነውን ኤችኤስ ኮድ መጠቀም እንችላለን። ከሰፕላየሩ መጠየቅ እንችላለን። ፕሮፎርማ ኢንቮይሱ ላይ ሊኖር ስለሚችል ከሱም ላይ አይተን መውሰድ እንችላለን። ስለዚህ ላይቭ ኮስት የሚለውን ለምሳሌ ያክል ነው። እሱን ኤችኤስ ኮድ ሞላን። ስለዚህ የኤችኤስ ኮዱ ዲስክሪፕሽን ወይንም የምናመጣው ጎትሶች ዲስክሪፕሽን አለ። ላይቭ ጎትስ ናቸው። እሱን ዲስክሪፕሽኑ በደንብ በሰፊው ዲስክራይብ ተደርጎ ከሆነ እሱን ፕሮፎርማ ላይ ያለውን ዲስክሪፕሽን ኤግዛክቱን እዚህ ዲስክሪፕሽን ኦፍ ጉድስ ላይ መሙላት ይኖርብናል ማለት ነው። ስለዚህ ኢንቮይስ አማውንት አሁንም ኢንቮይሳችን 100,000 ኢንቮይስ አማውንታችንን 100,000 USD ብለናል። ስለዚህ በፒስ ነው የሚቆጠሩት። ኦፍ ኮርስ ዩኒታችን ዩኒት እንለዋለን ማለት ነው። ከዛ ኳንቲቲ ለምሳሌ 100 ወይንም 50 ኳንቲቲ ቢኖር የእያንዳንዱ ፍየሎች ወይንም የእያንዳንዱ ጎቶች ዋጋ 2,000 ብሎ አውቶማቲካሊ ያካፍሉ። እዚህ ጋር ቶታል አማውንት እና ኳንቲቲ ስለሰጠ ነው
አውቶማቲካሊ እሱን ይጽፍልናል ማለት ነው። ኔት ዌት እና ግሮስ ዌት ኮሜርሻል ኢንቮይስ ወይንም ይሄ ፕሮሰስ አልቆት ልክ ሲጫኑ ነው የሚታወቀው ኔት ዌታቸው ግሮስ ዌታቸው። ስለዚህ ይሄን አንሞላም፣ ሲስተሙ ማንዳቶሪ ያደርገውም ማለት ነው። ስለዚህ ካንትሪ ኦፍ ኦሪጂን ለምሳሌ ከቻይና ነው ያስመጣ ነው። በእርግጥ ፍየሎች ቦቶች ከቻይና አናስመጣም፣ ግን ይሄ እንደ ምሳሌ ነው። እኛ ፕሮፎርማችንን ትክክለኛ ስንሞላ አሞላሉ ነው ከዚህ ቪዲዮ ላይ የምንማረው። በፕሮፎርማችን መሰረት እንሞላለን ማለት ነው። ለምሳሌ አብሪቬሽኑ ሲኤን ነው፣ ቻይናን መረጥን። አለበለዚያ አብሪቬሽኑን ማናውቅ ከሆነ ሰርች አድርገን የየሀገሩን ሰርች አድርገን የየሀገሩን አብሪቬሽን ስላለ በሱ መሰረት እንሞላለን ማለት ነው። ስለዚህ እዚህ ጋር ከፕሮፎርማችን ላይ እያየን አዲስ ኢንሹራንስ አፕላይ ያደረግን ማለት ነው። ሚንስ ኦፍ ትራንስፖርቱ የኢትዮጵያ ሺፒንግ ላይ ነው። ላይሰንሳችንን መረጥን። ከዛ ደግሞ የት ፕሮሰስ እንደምናደርግ የኔልሲ ባንካችንን በፕሮፎርማችን መሰረት ወይንም በኮሚኒኬሽናችን መሰረት ንግድ ባንክ አልነው። ከዛ አሉላ አባነጋ ብራንች አልነው። ኢንሹራንሱ ለምሳሌ አዋሽ ኢንሹራንስ ከሆነ ፕሮሰስ እያደረግን ያለ ነው አዋሽ ኢንሹራንስ ካምፓኒ ሞላን። ብራንቹ ደግሞ አዳማ ያለ ቢሆን አዳማ ያለው ሞላን። ከዛ ከየት ነው ይሄ እቃ ከየት ፖርት ነው የሚነሳው? ከቻይና ፖርት። የት ነው የሚመጣው? ኢትዮጵያ አዲስ አበባ የሚለውን ሞላን። እናንተ ደግሞ ከዚህ ቪዲዮ ላይ አሞላሉን አይታችሁ በፕሮፎርማችሁ መሰረት ትክክለኛውን ኢንፎርሜሽን ለሲስተሙ እንሞላለን ማለት ነው። በጣም ቀላል ነው ማለት ነው። እዚህ ኢንቮይስ ታይፓችን ኦፍ ኮርስ ፕሮፎርማ ነው እጃችን ላይ የሚኖረው። ፕሮፎርማ እንመርጣለን። ከዛ ኢንቮይስ ነምበር አለ ከፕሮፎርማ ላይ እናገኛለን። እሱን እንሞላለን። ዴቱንም ከዛው ላይ እናገኛለን። ተርምስ ኦፍ ዴሊቨሪ ያለ እሱንም እንዳልኳችሁ ፎብ ነው። በትልልቅ እቃዎች በተለይ በመርከብ የሚመጡ ከሆነ ፍሪ ኦን ቦርድ ነው የሚሆኑት። ፎብን መረጥን። ከዛ ከረንሲ ኮድ አለ እሱን እንመርጣለን። ቶታል ኢንቮይስ አማውንታችንን ፕሮፎርማ ላይ ባለው መሰረት እንሞላለን። 100 ሺህ ያልነው ኮንቲጀንሲ 10% ቋሚ ነው። ከዛ በመቀጠል ኮስታችን 100 ሺህ ነው። ሌላ ተጨማሪ ወጪ የለብንም የሚለውን አየን። ከዛ የምናመጣው ከኤችኤስ ኮድ አለን እሱን መርጠን እንሞላለን። ዲስክሪፕሽኑን ደግሞ የእቃው ዲስክሪፕሽን በትክክል ስፔሲፊካሊ ዲስክራይብ የተደረገ ነገር ካለ እሱን ዲስክሪፕሽን ላይ እንሞላለን ማለት ነው። እዚህ ጋር በድጋሚ ኢንቮይስ አማውንት ላይ 100 ሺህ ዩኤስዲ ሞላን። ከዛ ዩኒት አለ፣ ከዛ ኳንቲቲ አለ። ቶታል ኢንቮይስ አማውንቱን ለኳንቲቲ አካፍሎ ራሱ ሲስተሙ ዩኒት ፕራይሱን ያስቀምጥልናል። ከዛ ኬስ ነው ካንትሪ ኦፍ ኦሪጂን ከየት ሀገር ነው የምናስመጣው? ኦፍ ኮርስ ፕሮፎርማችን ላይ ያለ ኢንፎርሜሽኑ አለን ያንን ሀገር እንሞላለን ማለት ነው። እነዚህ ኢንፎርሜሽኖች ከሞላን በኋላ እዚህ ጋር አድ እንለዋለን ማለት ነው። አድ ስንለው በሰንጠረዥ መልክ እስካሁን የሞላነውን ኢንፎርሜሽን ያመጣልናል። ከዛ አታች የሚደረጉ ነገሮች ያስፈልጉናል። ፕሮፎርማ እጃችን ላይ ካለ ብቻ ነው ይሄንን ፕሮሰስ ማካሄድ የምንችለው። ስለዚህ ፕሮፎርማ ኢንቮይስ ማንዳቶሪ ነው ይላል ማለት ሲስተሙ ራሱ ፕሮፎርማ ኢንቮይስ ይፈልጋል ግዴታ። ስለዚህ እሱ ዴስክቶፓችን ላይ ኦልሬዲ እስካሁን የተደረገ ሴቭ ያደረግነው አለን። እሱን ሰሌክት አድርገን ለምሳሌ ይሄንን ይሄ ኮነ ፕሮፎርማይ ቹዝ እለዋለሁ። ከዛ ሴቭ ያደረኩበት ዴስክቶፕ ላይ ኦር ኤኒዌር ኢን ዘ ኮምፒውተር ኦር ኤኒዌር ኮምፒውተሩ ላይ ካለው እንመርጣለን። በፒዲኤፍ መልክ መሆን አለበት ማለት ነው። እሱን እንመርጣለን። ሌላ ደግሞ ምን አለ? ንግድ ፍቃድ ወይንም ላይሰንስ ሊያስፈልገኝ ይችላል። ከዛ በተጨማሪ ደግሞ ቲን ነምበር ሊያስፈልገኝ ይችላል። ሰው እነሱን ንግድ ፍቃድና ቲን ነምበር አታች አድርጋለሁ ማለት ነው። እዚህ ጋር ሁለት ኦፕሽኖችን ሞላው። ፕሮፎርማ ኢንቮይስ ሞላው፣ ከዛ ደግሞ ላይሰንስ ሞላው፣ ከዛ ቲን ነምበር ይቀረኛል። አዲስ ሮ እንዲጨምርልኝ አድል አደርገዋለሁ ማለት ነው። ከዛ ቹዝ ፋይል አለው። አሁንም ሴቭ ካደረኩበት ቦታ የድርጅቱን ቲን ነምበር በማምጣት ኦፕን ብዬ አታች አደረኩኝ ማለት ነው። በኋላ የምቀጣዩ ስቴፕ ሰሚት ነው ማለት ነው። አሁን እዚህ ጋር ለኤግዛምፕል የሰራሁት ቪዲዮ ስለሆነ ሰሚት ካልኩት ወደ ኢንሹራንሱ ወደ ሙላውበት ኢንሹራንስ ስለሚሄድ፣ ይሄ ደግሞ ኤግዛምፕል ስለሆነ ሰሚት አልለውም። ግን ኢንፎርሜሽናችንን ኮሬክት አኩሬት በሆነ መልኩ ሞልተን ከጨረስን በኋላ ሰሚት እንለዋለን ማለት ነው። ሰሚት ስንለው ከሰሚሽን ውስጥ ወጥቶ ማይ አፕሊኬሽን ወይንም አፕሊኬሽን ሊስት ውስጥ ይገባል። ስታተሱ ሰሚትድ ሆኖ ማለት ነው። ለምሳሌ እዚህ ጋር ሰሚትድ ነው የሚለው በእኛ ኬዝ ማለት ነው። ከዛ ኢንሹራንሶቹ ጋር ደርሶ እነሱ ደግሞ ስታተሱ ሲያዩት አክሰፕትድ፣ ቬሪፋይድ ምናምን እያለ ስታተሱን ይቀይራል በየስቴፑ ማለት ነው። ከዛ በኋላ መጨረሻ ላይ አፕሩቭድ የምትል ትመጣለች ማለት ነው። አፕሩቭድ የምትለውን ቆይ ከዚህ ላይ ኦልሬዲ ከተሞላ ላይ ላሳያችሁና
ላይክ ዚስ ማለት ነው። እዚህ ጋር ለምሳሌ አፕሩቭድ የተደረጋለን ስታተሱ ፋይናል ላይ ሲያልቅ ከኢንሹራንሶች ሲለቁልን ፕሪንት አውት የምትደረግ ይኖረናል ማለት ነው። ከዛ ይሄንን ፕሪንት አውቱን ዳውንሎድ አድርገን ቀጣዩ ስቴፕ ባንክ ላይ ፎሬን ከረንሲ ማስፈቀድ ስለሆነ ይሄ ኢንሹራንስ ደግሞ ማንዳቶሪ እዛ ወስደን አታች የምናደርገው ስለሆነ ቀድመን ኢንሹራንስ ሞልተን ልክ እንደዚህ ፕሪንት አውት ከመጣልን አፕሩቭ ከተደረገ በኋላ ዳውንሎድ አድርገን ዴስክቶፓችን ላይ ሴቭ አድርገን ቀጣዩን ስቴፕ ፎሬን ከረንሲ ሪኩዌስት ስናደርግ ይህን ዳውንሎድ ያደረግነው ማንዳቶሪ ነው እዛ ላይ አታች ልክ አሁን ፕሮፎርማ ኢንቮይስ አታች እንዳደረግነው ንግድ ፍቃድ ቲን ነምበር አታች እንዳደረግነው ፎሬን ከረንሲ ሪኩዌስት ስናደርግ ደግሞ ኢንሹራንስ አታች ማድረግ ይኖርብናል። ስለዚህ ይህንን ሴቭ እናደርገውና ያኛውን ፕሮሰስ ደግሞ ስንጀምርና አታችመንት ላይ ስንደርስ ይህንን ኤልፒሲኦ ወይንም ይህንን ኢንሹራንስ አታች እናደርጋለን ማለት ነው። ሴቭ እንለውና ስለዚህ የኢንሹራንስ አሙላል ፕሮሰሳችን ባጭሩ ይህን ይመስላል። ፕሮፎርማችንን ይዘን ሲስተሙ በሚመራ መልኩ ፕሮሰስ ማድረግ ነው። በጣም ቀላል ነው። ቀጣዩ ቪዲዮ ላይ ደግሞ ይሄንን ኢንሹራንስ አፕሩቭ ተደርገን አግኝተናል። ቀጣይ ስቴፕ ፎሬን ከረንሲ ባንክ ላይ እንዴት ሪኩዌስት እንደምናደርግ ነው። እሱን በቀጣይ ቪዲዮ እናያለን። ሀሳብ አስተያየት ካላችሁ ያልገባችሁ ነገር ካለ ኮመንት ላይ ጻፉልኝ፣ መጠየቅ ትችላላችሁ። በደንብ የሚያብራራ ተጨማሪ ቪዲዮ ሰርቼ ፖስት አደርግላችኋለሁ ማለት ነው። ለነበረን ቆይታ አመሰግናለሁ። በያላችሁበት መልካም ጊዜ እንላችሁ። ሰብስክራይብ ማድረግ እንዳይረሳ። ቤተሰብ ሁኑ። ቴንክ ዩ